ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን ቆያችሁ? እኔ አለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ የተለየ ቪዲዮ ይዤላችሁ መጥቻለሁ። እሱም ምንድነው ዛሬ የቻናሌ አንደኛ ዓመት ዓመታዊ በዓል ቀን ነውና በጣም እጅግ ደስ ብሎኛል። ይሄን ስል ምን አግኝታ ነው የምትሉት አጠፉም። ምን አግኝታ ነው እንደዚህ አይነት ቪዲዮ የሰራችው የሚል ሰው አይጠፋም ብዬ አስባለሁ። ነገር ግን ቻናሌ እኔ ሲከፍት የእውነት አልመሰለኝም። ደግሞ በትክክለኛ መንገድ ከፍቻለሁ ብዬም አላሰብኩም። ብዙ ጥርጣሬ ነበረብኝ። በዛ ላይ ደግሞ ብዙ የእንትን ችግር ነበረብኝ፣ የማቴሪያል ችግር ነበረብኝ። ኢቭን ስማርት ስልክ እንኳን አልነበረኝም በሰዓቱ። ዩቲዩብ ላይ ገብቼ አንዳንድ ዩቲዩበሮች የሚያወሩትን የሰሩትን ቪዲዮ ሲያይ በሞራል አንድ ቀን በድፍረት ዝም ብዬ ከፈትኩኝ። ለመስራት አስቤ ሳይሆን በሞራል በቃ ዝም ብዬ ለምን አልሞክረውም በሚል ዝም ብዬ ከፈትኩኝና ከዛ ከፍቼ እንደምንም ብዬ አንድ ቀን አንድ ዩቲዩበሩን የዩቲዩብ አከፋፈታቸው አንድ ቀን ከፈትኩኝ። ከዛ በኋላ ይሄ ቻናል የሆነ ነገር ይጎሏል በሚል ጥርጣሬ ነበር የከፈትኩት። ሲከፍትም በተለያየ ጊዜ ከፍቼም ውስጡን አላየሁም፣ ቼክም አላረኩኝም። ከፍቼ በቃ እስቲ የእውነት ብር ይከፍልሁ ባይከፍልስ ከማን ላረጋግጥ፣ የተከፈለለትን ሰው ከየት ላግኝ፣ በአካል በቃ አግኝቼ ለማረጋገጥ ነበር እንትን ያልኩትና እነዛ ሆኖ ማስቤ ሀሳቤ አልተሳካም። በዩቲዩብ ይሄን ያህል ብር እየተከፈለልኝ ነው ያለሁት የሚል በአካል ያገኘሁትም ወይ የማውቀው ሰውም አልነበረም። ከዩቲዩብ ቪዲዮዎች ውጪ ዩቲዩብ ላይ ገብቼ ከምሰማው ወይ ከማየው ቪዲዮ ውጪ በአካል ዩቲዩበር ሆኖ ዩቲዩብ የሚሰራ ሰው እንዲህ የተከፈለልኝ ነው ብሎ የሚያወራልኝ ሰው ሊያገኝ አልቻልኩኝም እና በዛ እውነት አልመሰለኝም። ዩቲዩብ ቻናል ልክፈት እንጂ የእውነት ይሰራል፣ ብር ይሰራል። 1000 ሰብስክራይበር እና 4000 ዋች አውት ካገኘሁ ብር ይሰራል ብዬ 100% እርግጠኛ ሆኜ አይደለም። አንድ ቀን ባየሁት ቪዲዮ በቃ ሞራል መጣና በዛ ሰራው ረስቼ ቁጭ አድርጌ ተውኩ። ከዛ በኋላ ዩቲዩብን እንደከፈትኩ በአንድ ወር ልዩነት ምን አደርጋለሁ፣ አንድ ዩቲዩብ ላይ የሚለቀውን ቪዲዮ ሰራሁኝ። ያ ቪዲዮ ደግሞ የሚገርማችሁ ምንም አይነት ኳሊቲ የሌለው፣ እኔ ግን እውነት ስላልመሰለኝ እስኪ እቺን አፕሎድ አድርጌ ከዛ እስኪ የሚሆነው ነገር ልየ ኢቭን ቪው እንደዚህ ይባላል፣ ሳብስክራይበር እንዲህ ይባላል፣ እቺ የሆነ የሚቆጥር ነገር ካለ እስኪ ልየ ለምን 0.01 ብትሆን የሚቆጥር ነገር ካለ ላረጋግጥና ከዛ በኋላ ቀጥላለሁ በምን ነበርና የከፈትኩት። ከዛ ዩቲዩብ ቻናልን በከፈትኩት በአንድ ወር ሊውና አንድ ቪዲዮ ሰራሁኝ። እሱም እኔ የሰራሁት ቪዲዮ ብዙ አትራክት የሚያደርግ አልነበረም። ለምን ቪዲዮ የሚቀርጽልኝ ሰው አልነበረም። አምኜ ደግሞ ቪዲዮ የሚቀርጽልኝ ሰው በብርም ቢሆን እንዳልፈልግ አላመንኩም። እውነት አልመሰለኝም ነበርና በራሴ የሆነ እንትን ላይ ሰጥዬ ስልኩን ከዛ ቪዲዮ ቀረጽኩኝ። ያንን የቀረጽኩትን ቪዲዮ አፕሎድ አደረኩኝ። ከዛ ለሁለት ወር ቆይቶ መሰለኝ 8 ሰው ብቻ ነው ያየልኝ። ከዛ ይሄ ነገር ምንድነው ብዬ ተስም እዚህ የሚለፈልፉት በየእንትኑ የሚለፈልፉት ዝም ብሎ ነው እንደ ሁሉ ዩቲዩበር እንዴት አንድ ሰው በዋሽሽ ይሄ ሁሉ ዩቲዩበር እንዴት ይዋሻል አልኩኝና አላመንኩም። ገብቼ ሳይ ለካ አሁን በጣም ጥሩ ደረጃ ላይ ያደጉ የሚባሉ ዩቲዩበሮች ራሱ ተስፋ እንዳትቆርጡ፣ በመጀመሪያ ቪዲዮ እንደዚህ ይሄን ያህል እይታ ነበር ኢቭን ላይታዩ ላይ ይችላል የሚል እንትን ነበርና እሱንም አይቼ እሺ ይሄ ነገር እውነት ሊሆን ይችላል አልኩኝና ሁለተኛውን ደግሞ አንደኛውን አፕሎድ ባረኩት በወሩ ሁለተኛ ቪዲዮ አፕሎድ አረኩኝ። አሁንም በተመሳሳይ 6 7 8 እንደዚህ አይነት ቪዲዮ ነበር። ከዛ በቃ ተገረምኩ። ምንም እንትን የለውም
እዛ ረሳውኝ ተውኩኝ ቁጭ አረኩኝ። በቃ ይሄ ነገር ውሸት ነው በፍጹም ይሄን ታግሶ ተከፋይ የሆነ ሰው የለም፣ እነዚህ ዝም ብሎ እንትን ያሉ ነው እያታለሉኝ ነው አልኩኝና ረሳውኝ። ቻናሉንም ተውኩኝ። ከዛ ሁለተኛው ቪዲዮ በለቀኩ ደግሞ በ8 ወር ልዩነት የሚገርማችሁ በተከታታይ አሁንም መስራት ጀመርኩኝ። ለምን እኔ ከራሴ የሚጠበቀኝ ምንም ከኔ ላይ የሚቀንስብኝ ነገር የለም። ስራዬም ቢሆን ስራዬን እየሰራው በትርፍ ሰዓት የቻልኩትን ያህል አፕሎድ አድርጌ እስኪ ለምን አላይም አልኩኝ። እንደዛ ብዬ በ8ኛው ወር በተከታታይ ቪዲዮችን አፕሎድ ማድረግ ጀመርኩኝ። የእውነት ሰብስክራይበር ራሱ እኮ አልነበረኝም ነበረ። ከዛ በ8 ወር ልዩነት ቪዲዮ አፕሎድ ከማድረግ በፊት ቻትጂፒቲ ላይ ገባሁኝና ጻፍኩኝ። እንዴት ዩቲዩብ ቻናል አለኝ እንዴት ማሳደግ ይችላለሁ? እንደዚህ አይነት ዩቲዩብ ቻናል አለኝና እንዴት ማሳደግ ይችላለሁ? መቼ ነው ደግሞ ቪዲዮችን አፕሎድ ማድረግ የሚችለው የሚል እንትን ነበረን ሀሳብ ጻፍኩት። ቻት ጂፒቲ ገብቼ ከዛ ቻት ጂፒቲ ላይ ገብቼ ጻፍኩትን እንደዚህ ብሎ መለሰልኝ። በየሳምንቱ አንዳንድ ኖርማል ወይም ሎንግ ቪዲዮ በየቀኑ ደግሞ ሾርት ቪዲዮችን ልቀቂ ብሎ መለሰልኝ። ሾርት ቪዲዮዎች ላይ ብዙ እይታ ታገኛለሽ የሚል እንትኖች ብዙ ነገር ጻፈልኝ። ታይትል ራሱ አዘጋጅቶ የሚስል ታይትል፣ ዲስክሪፕሽን፣ ታምብኔል ሁላ እንትን አለኝ። ማለት ዩቲዩበሮቹ ያወሩትን ተመሳሳይ ነገር ያላቸውን ነገሮችን መለሰልኝ። ከዛ እንልሽ ይሻልኩኝና ያንን የቻቱን እንዳየው በተከታታይ በ8 ሁለተኛው ተለቀቅ በ8ኛ ወር ልዩነት በተከታታይ መልቀቅ ጀመርኩ። ማለት ተቻልኩ ማለት አንዳንዴ ሲመቸኝ በየቀኑ ቪዲዮችን መልቀቅ አፕሎድ ማድረግ ጀመርኩኝ። ካልሆነ ደግሞ በሳምንት 2-3 እንትን ማለት ጀመርኩኝ። ከዛ ኖርማሊ አሁን ወደ 13 ቪዲዮዎች አሉኝ ቻናሌ ላይ። ቢሆንም ሳብስክራይበር ይሄን ያህል ነው ተብሎ የሚነገር ባይሆን እንኳን በተከታታይ መልቀቅ አፕሎድ ማድረግ በጀመርኩት አሁን ከ8 ወር ቆይታ በኋላ አይደለ ቻት ጂፒቲ የጠየኩት። ከዛ በኋላ በተከታታይ በየሳምንቱ እንኳን ብለቅ እውነት እስከ ዛሬ ማለት አመቱን ሙሉ በየሳምንቱ አንዳንድ ቪዲዮ ብለቅ እንኳን በጣም እንደሚያድግ ኢቭን 1000 ሰብስክራይበር እና 4000 ዋች አወር የሚባለውን ሁላ እንደሚያሟላ እርግጠኛ ነኝ። ግን ስንፍና የነበረ ጥርጣሬ ነበረ፣ እውነት አልመሰለኝም። በዛ ላይ ደግሞ አንዳንድ ኮሜንተሮች ይባካችሁ ደህና ነገር ኮሜንት አድርጉ። የቻናሉ ባለቤት አይደለም ባይዘይ ኮሜንት ላይ ያለው በብዛት ነው። እኔ አሁን እንደኔ በኮሜንት ምክንያት ወደኋላ ይቀራል ባላችሁ በጣም በእውነት ኮሜንት ማየት የለብንም። እኔ በብዛት ኮሜንቶችን አያለሁ። ይህ ነገር እውነት ነው ውሸት ነው ማላቆም ጉዳይ ራሴ ቼክ ማድረግ ሲገባኝ ኮሜንት ላይ ገባለሁ። ለምን ከኔ ቀድሞ ያየ ቼክ ያደረገ ሰው ካለ ደምል ነበርና አጋጣሚ ሆኖ በብዛት ብዙ ጊዜ እንደዚህ አይነቶቹ ሳይ ኮሜንቱ ላይ ውሸት ነው ውሸታቸውን ነው እዚህ ላይ ለፍልፎ በቴሌግራም ከዚህ ሰዎቹን ይወስዱና በቴሌግራም መስግቦ በብር እዛው ሊያሰለጥኑ ስለሚፈልጉ እነሱ ብር የሚያገኙት በአካል ወይ በኦንላይን አሰልጥኖ ነው እንጂ በዩቲዩብ ተከፋይ የሆነ ማንም የለም የሚል ብዙ ኮሜንት እያየው ነበርና እሱን ያው ሰይጣን ደግሞ ጥሩ ነገር እኮ አሳየንም። እኔ አሁን ጥሩ ስንት አንብቤ ያለው ግን 3-4 ሰው ውሸት ነው ውሸታቸው ነው ዩቲዩብ አይከፍልም በቴሌግራም ኦንላይን ወይ የሆነ በአካል አሰልጥኖ ብር አስከፍለው ከዛ ስለሚጠቀሙ ነው ይሄ ውሸት ነው ምናምን ያሉትን ነው ቀጥታ ይወሰድ። ነገር ግን በጣም ተጠቅመናል፣ እንዲህ ሆነናል፣ ባንተ ምክር በአንቺ ምክር እንደዚህ ደርሰናል ያሉትን ያው አበሻነታችንም ይሁን ብቻ አላውቅም አብዛኛው ጊዜ ኔጌቲቭ ነገር ነው አይምሮአችን ቶሎ የሚስበውና በዛ እንደዛ ሆኜ ብዙም ሳልሰራ ቆይቻለሁ። ነገር ግን ዛሬ ዩቲዩብ ደግሞ መልእክት ስልክ እንኳን አንደኛ አመት የቻናል አመታዊ በዓል ቀን አደረሰሽ ምናምን ብሎ ሚሴጅ ስልክልኝ እጅግ በእውነት
እንደዚህ አይነት ቪዲዮ ቆይ አሳያችኋለሁ። ይሄን ቪዲዮ ቀጥታ ከዩቲዩብ የመጣልኝ ቪዲዮ ነው ማለት መልእክት ነውና ይሄ መልእክት ከዩቲዩብ ሲመጣ በጣም እጅግ ደስታዬን አልቻልኩም። የሚገርማችሁ ተከፋይ እንደሆንኩ ያህል ነው ደስታ የተሰማኝ የእውነት በቃ 1000 እና 4000 1000 ሰብስክራይበር እና 4000 ዋች አውር ያሞላሁት ያህል ነው ደስታ የተሰማኝና ይሄን መልእክት ካገኘሁ በኋላ በቃ ሞራል መጣ። የእውነት ምንም እንዴትም ሆኜ ቢያንስ በሳምንት 2 ቪዲዮ አንድ ቪዲዮ አፕሎድ ማድረግ አለብኝ የሚል ውሳኔ ላይ ደረስኩኝና እንደ እኔ እውነት ሳይመስላችሁም ይሁን የማይሆን ኮሜንቶችን አይታችሁ ወደኋላ ያላችሁ የእውነት በቃ ከዚህ በኋላ በርትተን በራሳችን አጣርተን ሰዎች ሌሎች እንደኛ የደከሙት ካሉ እንኳን እብን ከኛ መማር እንዳለባቸው እኔ አሁን ቀጣይ በዚህ ዓመት ይሄን ሰራው አይደለ በስንፍናዬ የሌላውን እንትን እየሰማው ጥሩ ምክሮቹን ሳልሰማ የኮሜንቱን እንትን እያየውና የራሴ ስንፍና ተጨምሮ ምንም ተከፋይ ባልሆን እንኳን የተሻለ ሰብስክራይበር እና ጥሩ ዋች አወር ማግኘት ሲገባኝ እንደዚህ አይነት እንትን ላይ ቪዲዮ እየሰራው ነውና ቀጣይ ዓመት እግዚአብሔር ከፈቀደ ከናንተ ጋር እንዳልኩት ዋች አወሩንም ይሁን ሰብስክራይበር 1000 የሚባለውንም እግዚአብሔር በታች ከናንተ ጋር አሟልቼ ሁለተኛ ቪዲዮ በዚህ ሰዓት ቀጣይ ዓመት ሰራለሁ ብዬ አስባለሁ። ይሄ ነው በጣም ደስ ብሎኛል። ደግሞ ቤቴን ቻናሌን ሰብስክራይብ ያደረጋችሁ በጣም ነው የምወዳችሁ። እግዚአብሔር ይስጥልን። ወዳችኋለሁ። አበረታቱኝ። አሁንም ያላረጋችሁ ደግሞ ሰብስክራይብ አድርጉ። ምንም አይጎልባችሁ። አንድ ላይ እንደጋገፍ እንደግ እያልኩኝ በጣም ቴንኪው ለማለት ወዳለሁ። ቀጣይ ደግሞ ለዛሬ ያመጣሁት ሌላ ቪዲዮ አለ። አሁንም ቢሆን አዳዲሶች ሰብስክራይብ አድርጉ። ታችሁት ወዳችኋለሁ። በዛሬ ቪዲዮ ሶፍት እንጀራ እንዴት እንደሚጋገር እናያለን። ስለዚህ መጀመሪያ ሊጥ ይቦካል። ከዛ 1-2 ቀን እናሳድረዋለን። አሁን ትላንት የጨመርነው ውሃ እንደዚህ ወደ ላይ ለተመጥ ያላችሁ ሹሩን የሚያስቆመጥጣውን ነገር ከፍ አድርጎ ይዝኛል። ይሄን ውሃ ቀስ አድርገን እንጨምራለን። ይሄ ይጠለላል አንድ ሰዓት። ከዛ በኋላ አሁንም የምናቆይ ወይም የምናሳድር ከሆነ ሌላ በግዛ ውሃ እንጨምራለን። ከዛ እንደዚህ ዳርዳሩን የያዘ ነገር ካለ ሊጣችንን እንዳያስቀመጥ ውሃ ጨምረን ከላይ እንደዋለን። ይሄ ነጭ ነገር ይታያል። ይሄ ነው የሚያስቀምጠው እንጀራ። ስለዚህ ቀስ አድርገን እንደዚህ እንደዋለን። ከዛም ደግሞ አብሲታችንን መጨመር ማለት ነው። አሁን አይን ሊጋግር ስለሆነ አብሲታችንን እንጨምራለን። እዚህ ጋር አብሲቴን ሰርቼ ነው ያስቀመጥኩት። በጣም ቀዝቅዞ ነው ያለው። ላብ ያለውንም መጨመር ይችላል። ያው እንደምጣዱ ነው። በምጣዱ ለምለው ነው የሚወጣው። ግን በጣም ቀዝቅዞ ነው የሚጨምረው። እዚህ ጋር የጓጎለ ነገር ካለ በዚህ በወንፊት እንዲጣራለን ወንፊት ላይ እንጨምረው። እዚህ ወንፊት ላይ ጨምሩና የጓጉለ ነገር ካለ እንደዚህ ይወጣላችሁ። እንዲህ እናቀላቅለዋለን። በደንብ አድርገን እስከታች ድረስ እናቀላቅለዋለን።
እንደዚህ አድርገን ጽድት አድርገን እናስቀምጣለን። አንድ ከ30 ደቂቃ በኋላ ሊጣችንን መጋገር እንችላለን ማለት ነው። ስለዚህ አሁን 30 ደቂቃ ስለሆነ ሊጣችን ኩፍ ስላለ መጋገር እንችላለን ማለት ነው። ዋው በጣም ምርጥ እንጀራ ነው። እንደምትመለከቱት አሪፍ እንጀራ ነው የሆነልኝ። ያውላችሁ በዚህ መንገድ መጋገር እንችላለን። በጣም አሪፍ ስለዚህ እንደዚህ አይነት ምርጥ እንጀራ እናገኛለን ማለት ነው። አሪፍ እንጀራ ሲስ በጣም